ፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት በሰርተፍኬት መርሃ ግብር ያስተማራቸውን 50 የሚሆኑ እናቶች ሰኔ 27 2018 ዓ.ም በአየር ጤና ወንጌል ብርሃን ቤተክርስቲያን በድምቀት አስመርቋል። የፌቢ የእናቶችና ልጆች ሁለንተናዊ እድገት አገልግሎት መስራችና ባለራዕይ ወይዘሮ ሮማን ዘውዴ ለተመራቂ ተማሪዎች እንኳን አደረሳችሁ መልእክት ያስተላለፉ ሲሆን ማዕከሉ የተለየ ስርዓተ ትምህርትን የሚከተል ሲሆን ዓላማው እናቶችን በሁለንተናዊ እድገት ማነጽ ነው ብለዋል። ማዕከሉ የተለየ ስርዓተ ትምህርትን የሚከተል ሲሆን ዓላማው እናቶችን በሁለንተናዊ እድገት ማነጽ ነው ብለዋል። የኢትዮጵያ ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ በዚህ የምረቃ ፕሮግራም በመገኘታቸው የተሰማቸውን ደስታ ገልጸው በቤተክርስቲያን ለምናያቸው ትውልድ መታነጽ የእናቶች አስተዋጽኦ ትልቅ ነው ያሉ ሲሆን ይህ ራዕይ እናቶችን በማብቃት ትልቅ ተጽዕኖ እየፈጠረ እንደሆነ ተናግረዋል። በመቀጠል እህት ከበቡሽ የእግዚአብሔር የሥራ ጊዜ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በመጨረሻም ለተመራቂ እናቶች ሰርተፍኬት የመስጠት መርሃ ግብር ተካሂዶ ፕሮግራሙ በጸሎት ተጠናቋል። ፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት በወንጌላውያን ቤተክርስቲያናት ህብረት የመጀመሪያው የእናቶች መጽሐፍ ቅዱስ ትምህርት ቤት ሲሆን ሙሉ እድገት ለእናቶች በእግዚአብሔር ቃል በሚል ራዕይ እናቶችን በትምህርት በስልጠና ሁለንተናዊ እድገት እንዲያመጡ የሚረዳ ተቋም ነው። የ2019 ዓ.ም ምዝገባ የተጀመረ ሲሆን ቤተል ሙሉ ወንጌል በሚገኘው ቢሮ በመምጣት መማር የሚፈልጉ እህቶች ከወዲሁ እንዲመዘገቡ ጥሪ ቀርቧል። ከሁሉ አስቀድሜ እንግዲህ ስለ ዛሬ ታሪካዊ ቀን ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔር ለዚህ ቀን ስላበቃን ጌታ እናመሰግናለን። እንግዲህ ባጭሩ የፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት ዛሬ ለመጀመሪያ ጊዜ 50 ተማሪ እናቶችን ያስመርቃል። እንግዲህ መጽሐፍ ቅዱስ ትምህርት ቤታችን እስካሁን ድረስ እንግዲህ ባለን መረጃ መሰረት በወንጌላውያን አብያተ ክርስቲያናት ታሪክ የመጀመሪያ የእናቶች መጽሐፍ ቅዱስ ትምህርት ቤት እንደሆነ አውቀናል ማለት ነው። ስለዚህም እግዚአብሔር እናመሰግናለን። እነዚህም የመጀመሪያ ታሪካዊ ተመራቂዎቻችን ናቸው። እንግዲህ የትምህርት ቤታችን ዋና ዓላማ እናቶችን በሁለንተናዊ አቅጣጫ ማብቃት ማሳደግ ነው ዓላማችን። እናቶች በቤተሰባቸው ትልቅ አገልግሎት አላቸው። እናቶች በቤተ ክርስቲያን ትልቅ አገልግሎት አላቸው። በቤተ ክርስቲያን የሚደገፈው ብዙ አገልግሎት በእናቶች ነው። እናቶች በናታኒም በጸሎት ህብረት ውስጥ በወንጌል ስርጭት ልጆችን በማስተማር በዲቆና በተለያየ መንገድ እናቶች ለቤተ ክርስቲያን ትልቅ አቅም ናቸው። ስለዚህ እናቶችን ኤምፓወር ማድረግ ማብቃት ለቤተ ክርስቲያን ለሀገርም ትልቅ አቅም እንደሆነ ይሄ አገልግሎት ያምናል። ከዚህ የተነሳ ነው እንግዲህ የፌቢ የእናቶች ሁለንተናዊ እድገት መጽሐፍ ቅዱስ ትምህርት ቤት አንድ በፌቢ ሚኒስትሪ ውስጥ አንድ ዲፓርትመንት ነው። እናቶችን በሁሉ አቅጣጫ የሚያሳድግ አብያተ ክርስቲያናትን በስልጠና በትምህርት የሚደግፍ በጤናማ አስተምህሮ ላይ የተመሰረተ ትልቅ መንፈሳዊ ተቋም ነው። እግዚአብሔር እናመሰግናለን። እንግዲህ ስለዛሬ ስለሰጣችሁን እድል እናመሰግናለን። እናቶች ደግሞ በትምህርት ቤት ቆይታቸው ውስጥ የቀለም ትምህርት ብቻ ሳይሆን የሚማሩት የጎዳና እናቶችን ይመግባሉ፣ ወንጌል ያሰራጫሉ። በማረሚያ ቤት ያሉ አዳጊ ልጆችም ላይ እንደዚሁ ወንጌል ይሰራሉ። እርስ በርስ የውይይት ጊዜ ያላቸው በራሳቸው አውድ ነው መጽሐፍ ቅዱስን የሚማሩት። የተለየ ደስታን ፈጥሮላቸዋል እርስ በርስ ለመማማር ለመተናነጽ። እግዚአብሔርን ስለዚህ እናመሰግናለን። ጌታ ይባርካችሁ። ተመራቂዎች በድጋሚ እንኳን ደስ አላችሁ። በሚቀጥለው ዓመት 2019 እናቶችን አሁን ምዝገባ ጀምረናል። ይሄ ትምህርት ቤት ደግሞ ለየት የሚያደርገው ከሌሎች ስነ መለኮት ትምህርት ቤት የሚከተለው ካሪክለም የተለየ ነው። ለምሳሌ ሰርተፍኬት፣ ዲፕሎማ፣ ዲግሪ በሌላ ሙያና ኢቭን ስነ መለኮትም ቢሆን ያላቸው እናቶች እኛ ጋር መጥተው ይማራሉ። በሰርተፍኬት መርሃ ግብር ከተማሩ በኋላ እንደገና የደቀ መዝሙር ትምህርት ይቀጥላሉ። ዋናው ዓላማችን እናቶችን ደቀ መዝሙር ማድረግ ነው። ሰርተፍኬት ዲፕሎማ አለኝ ዲግሪ አለኝ ማለት ሳይሆን በተማሩት እውነት ፕራክቲካል የሆነ ተግባራዊ ህይወትን እያሳዩ እናቶች ለቤታቸው፣ ለትዳራቸው፣ ለቤተ ክርስቲያን፣ ለማህበረሰቡ በጎ ተጽዕኖ ፈጣሪ እንዲሆኑ ማድረግ ስለሆነ እናቶች ኑና ተመዝገቡ እንላለን። አይኔ ዲግሪ ያለኝ ዲፕሎማ አለኝ ለሰርተፍኬት አልመዘገብም እንዳትሉ። ይሄ በአይነቱ የተለየ ነው። ትጠቀማላችሁ፣ ጸጋን ትካፈላላችሁ፣ ህይወትን ትካፈላላችሁ። በቤታችሁ በትዳራችሁ ልጆች በማሳደግ በማህበረሰብ ውስጥ እንዴት አድርጋችሁ ለእግዚአብሔር ወንጌል መኖር እንደምትችሉ እውነተኛ ደቀ መዝሙር እንዴት መሆን እንደምትችሉ
ትማራላችሁ፣ ህይወትን ትካፈላላችሁ። እንግዲህ ፌቢ ልዩ የሚሆንበት ምንድነው? ቅድም መድረክ ላይ ሲነገር እንደሰማችሁ በተለያየ የትምህርት ደረጃ የተመረቁ ማስትሬት ሌቭል ድረስ የደረሱ እናቶች ያሉበት ነው። የጤና ባለሙያዎች አሉ፣ የተለያየ ሙያ ላይ ያሉ ግን በሰርቲፊኬት ሌቭል ወደዚህ ጋር መጥተው ሲማሩ ልዩ የሚያደርገው የእናቶችን አውድ ነው የሚጠብቀው። ምናልባት እናቶች ፕሬዘንት ለማድረግ ሊፈሩ ይችላሉ፣ ነገር ግን ያበረታታል። በግሩፕ ዲስከሽን ውስጥ በተለያየ የእናቶችን አውድ በጠበቀ እንዲነቃቁ፣ እንዲናገሩ፣ ውስጣቸው ያለውን ነገር እንዲያወጡ፣ ከዛ ደግሞ መናገር ሲጀምሩ እዛ ፕሬዘንት ለማድረግ የፈሩ እናቶች መናገር ሲጀምሩ በጣም የሚገርም ተሞክሮ ነው ያላቸው ማለት ነው። እና ብዙ ስራ የሚሰራው በእናቶች እንደሆነ ታውቃላችሁ። ግን አውዳቸው ስለሚጠበቅላቸው የመፍራት ነገራቸው የተነሳ የተቀረፈ ከዛ በኋላ በጣም የሚገርም ስብዕና ገንብተው ነው የሚወጡትና ልዩ የሚያደርገው ለዚህ ነው። አያወዳድርም፣ አያፎካክርም። ጀስት የእናቶችን አውድ ነው የሚጠብቀው እና በዚህ ምክንያት የማይቀሩ የሚተጉ ማልደው መጥተው ጸሎት የሚጸልዩ እናቶችን አፍርቷል ፌቢ። በቀጣይ አመት ደግሞ ይሄው የተመረቀው ግሩፕ የደቀ መዝሙር ትምህርት ይቀጥላል። ሌላ የደቀ መዝሙርነት ትምህርት፣ ክርስቶስን የመምሰል ክርስቶስን የመከተል ትምህርት ደግሞ ይቀጥላል እየተማረን የምናገለግልበት ለኛ ለተመራቂዎች። ለሌሎች ደግሞ ለአዲስ ተመዝጋቢዎች በሩ ክፍት ነው። በእርግጥ በጣም ብዙ ሰው ተመዝግቧል። ጥቂት ቦታ እንዳለ አስባለሁኝ። እናቶች ኑ፣ ተነቃቁ፣ ተበረታቱ። ውስጣችሁ ያለ ጸጋ ምናልባት የተዳፈነ ይውጣ። ይሄንን እድል ተጠቀሙበት ማለት እፈልጋለሁኝ።